ምንድነው? ምንድነው ያውል ምግብ ለማን ነው? ለማዬ ለእሳቸው ሲሆን አይነት አታቅርብ ያላልኩሽም? ሽሮ ብቻ ይበቃቸዋል። ምን ይሰራላቸዋል? እሳቸው እንደሆነ ኑሮ ጨርሰዋል። እሺ ትሰሚያለሽ? ማማስካሉ ለወድሽ አትንገብገቢ። የአንቺ ጓደኞች እዛ ገዳም ገብተዋል። አንቺም ለምን ገዳም አትገቢም? ለእኔና ለባሌም ሸክም ባትሆኝብን ጥሩ ነው። እንዴት ዋላችሁ? ውዴ እንዴ ቁጭ ብቻ ዛሬ ደግሞ አለም አቤት ቶሎ በአይነቱ አምጥላችሁ እንጂ እማዬ እኮ ምንም አልበላችም ከቅዳሴ እንደመጣች። ግን እኮ አይነቱን ለማዬ ቶሎ በአለም ይዘሽ ነይ። ደክሟችሁ ማነቃቤ በቃ እማዬ በደንብ መብላት አለቦት፣ ጉልበት ይሆኑታል። ለእኛ ሲሉ ጤነኛ ሆኖ መቆየት አለቦት። ያስፈልጉናል። እውነቷን ነው። ለምንድን ነው የማትበይው? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናቸው አገሬ ልጆች? ሰላም ሰላም። በአዲስ ቪዲዮ በአዲስ ድራማ የእናት ክፍል አለኝና የማስመሰል ጥግ የሚታይበት ድራማ እስቲ ትንሽ ሪያክት እናድርግ። በአንድ ሰው ሁለት ሰው ሆኖ የሚተውንበት በጣም የምትገርም ምራት ነው የሚባል የልጅ ሚስት ከባድ ሰው ናት። እናትየዋ እንዴት እንደምታሰቃያት በጣም ፈታኝ። ከባልየው ፊት በጣም ምርጥ ሚስት፣ ለእናቷ አሳቢ፣ በጣም ቆንጆ ጥሩ ሰው ሆና ከነ ባልየው ከኋላ ግን ለእናቲቱ አሪዮስ ነው የሚባል በጣም ከባድ ነው የእውነት። እንዲህ አይነትም ሰው አለ ለካ ያስብላል። በጣም ነው የሚያስተምረው። ብሌን ፊልም የሚላ ዩቲዩብ ላይ የወጥኝ ብታዩት ደስ ይለኛል። ተከታታይ እያደረግን ሪያክት እናደርግበታለን። የማስመሰል ጥግ ነው እያየንበት ያለን። ከባድ ነው። ድሮ አማቾች እናቶች ነበሩ ለሚስት ከበድ ያሉ በጣም ክፉ ናቸው፣ አስቸጋሪ ናቸው የሚባል ምራቶችም እንደዚህ አሉ። አንዳንድ ምራቶች ቤተሰቦቻቸውን አጥፍተው እነሱ ቤትን መውረስ ያለውን ሀብት ለመውረስ ሲሉ የማይሆኑትን ይሆናሉ። ይህ ደግሞ የተለየ ሀሳቡ የት እንደሚመጣላት በፍጥነት ሴትዮዋን ለማሰቃየት እና ከባልየው ፊት የሚያጫውታት መልካም ሰው እንዴት ሀሳቡ እንደሚመጣላት በመጨረሻም እናትየዋን ቤት አስወጥታ ለመጣል የምታደርገው ሙከራ የሚሰራበትን ለስራ ያስቀመጠውን ብር ወስዳ ከሴትዮዋ ከእናትየዋ ፖርሳ አስቀምጣ ይኸው ችግር ፈጥራለች። እንግዲህ በሚቀጥለው ክፍል 2 ምን እንደሚፈጠር እና ያለን እናወራበታለን። ምርጥ አለም ደግሞ ትባላለች ሰራተኛ፣ ቀልጠፍ ያለች የዋህ ምርጥ ናትኝና ችግሮችን ስለምታይ ከእናቲቱ ጋር እሳቸው ጎን መሆኗ ደስ ሲል፣ አንዳንዴ ላይክ ሳይበድል ይባላል። በሚስትየዋ ሲሰቃዩ ቢያንስ እሷ ጋር መነጋገር እና የልባቸውን መተንፈስ ይችላሉ። እና አንዳንድ ሰራተኞች መልካም ናቸው። ለዚህም ነው እቤት ያሉ ሰዎችን አታስቀይሙ፣ በስርዓት ያዟቸው የሚባል ቢያንስ እንኳ ትክክለኛ ዋናው ጥሩ ሰው ባይሆን እንኳ ቢያንስ ሰራተኞች የሆነ ነገር ይሸፍናሉና ደስ በምትለኝ ቀንነቷ ቀልጣፋ ናት። በዛ ላይ ደግሞ የዋ አማርኛው ራሱ እንደወረደ የምትረዳ ደስ የምትል ልጅ ናት። እና ቀጣይ ምን እንደሚፈጠር በሁለተኛው ክፍል 2 ይዤ መጣና እናወራበታለን። እስቲ አበረታቱኝ። የሆነ ቻናል ነበረኝ እንደዛ ነበር የምታወቀው ተዘግቶብኛል። በዚህ መጥቻለሁ። ሪያክት እናደርጋለን። አንዳንድ ድራማዎች እየረሳናቸው ነው በተለያየ ሚዲያ ወሬዎች ተጠምደን። እነዚህ የሚያስተምሩና ደስ የሚሉ ዘና የሚያደርጉ ግን ስናይ ብንነጋገርባቸው ብናወራባቸው ብዬ ደስ ብሎኝ ነው ይዤ የመጣሁት። ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ።